ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ የመጣነ የአማርኛ ፊደላትን ከግራ ወደ ቀኝ እያነበብናቸው ነገር ግን ፊደሎችን ቅጽላቸውንም ድምጻቸውን እያንዳንዳቸውን ማወቅ ካስቸገሩን ከላይ ወደ ታች እናነባቸዋለን ማለት ነው። ልክ እንደ ከለራቸው ነው የምናነባቸው፣ እንደ ከለራቸው እናነባቸዋለን። እሺ ከዛ በፊት በኦንላይን መማር ለምትፈልጉ ከታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ሶሻል ሚዲያ ሀይበሉን በአጭር ጊዜ አቀላጥፈን ማንበብ መጻፍ እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ ወደ ታች ነው የምናነባቸው። መጀመሪያ ይህንን ረጋ ብላችሁ አብራችሁ እያነበባችሁ ትለማመዳላችሁ። ከዛ ደግሞ ቪዲዮን አስቁማችሁ እናንተ እያነበባችሁ ትለማመዳላችሁ ማለት ነው። ሀ ለ ሀ መ ሰ ሀ ለ ሀ መ ሰ። እሺ እቺ ደግሞ ሁለተኛ ፊደሎች ሁ፣ ቅጽላቸው ደግሞ የመጀመሪያ ፊደሎች ምንም ቅጽል የላቸውም። ሁለተኛ ፊደሎች ከጎን ይኸው ሁ፣ ሉ፣ ሁ፣ ሙ፣ ሱ ምን ሚል ድምፅ አላቸው? ኡ ሚል ድምፅ አላቸው። ሁ ኡ ሚል ድምፅ አላቸው። ሁ፣ ሉ፣ ሁ፣ ሙ፣ ሱ። እሺ እነዚህ ደግሞ ሶስተኛ ፊደሎች ናቸው ማለት ነው። ስንተኛ ፊደሎች? ሶስተኛ ፊደሎች። ቅጽላቸውን ስናያቸው በሙሉ እግራቸው ላይ ማለት ነው። የሁለተኛ ፊደሎችን ስናይ ከጎን፣ ሶስተኛ ደግሞ እግራቸው ላይ በቀኝ በኩል እግራቸው ላይ ሸፈፍ ያላላቸው ማለት ነው። ሂ፣ ሊ፣ ሂ፣ ሚ፣ ሲ። ሂ፣ ሊ፣ ሂ፣ ሚ፣ ሲ። ሂ፣ ሊ፣ ሂ፣ ሚ፣ ሲ። እሺ እነዚህ ደግሞ አራተኛ ፊደሎች ናቸው። ስንተኛ ፊደሎች? አራተኛ ፊደሎች ናቸው ማለት ነው። አራተኛ ፊደሎች ደግሞ አብዛኞቻቸው እግራቸው በግራ በኩል አጠር ያሉ ናቸው ማለት ነው። በግራ በኩል አጠር ያሉ ሀ፣ ላ፣ ሀ፣ ማ፣ ሳ። ሀ፣ ላ፣ ሀ፣ ማ፣ ሳ። ድምጻቸው ደግሞ አ ሚል ድምጽ አላቸው። ምን ሚል ድምጽ አላቸው? አ ሚል ሀ፣ ላ፣ ሀ፣ ማ፣ ሳ። እሺ እነዚህ ደግሞ አምስተኛ ፊደሎች ቅጽላቸውን ስናይ እግራቸው ላይ ምን አላቸው? ቀለበት አላቸው። ሄ፣ ሌ፣ ሄ፣ ሜ፣ ሴ። ድምጻቸው ደግሞ ኤ ሚል ድምጽ አላቸው። ምን ሚል ድምጽ አላቸው? ኤ ሚል ድምጽ። ሄ፣ ሌ፣ ሄ፣ ሜ፣ ሴ። እሺ ስድስተኛ ፊደሎች ደግሞ ቅጽላቸው የተለያየ ቢሆንም ድምጻቸው ግን ሚል ድምጽ አላቸው ማለት ነው። ይኸው ህ፣ ል፣ ህ፣ ም፣ ስ። ህ፣ ል፣ ም፣ ህ፣ ል፣ ህ፣ ም፣ ስ። ሰባተኛ ፊደሎች ደግሞ በቀኝ በኩል እግራቸው ላይ ጠርላል ወይም ደግሞ
ከላይ ቀለበት ይኖራቸዋል ማለት ነው። ከሁለት አንዱ ይሆናሉ። ወይ ከላይ ቀለበት ወይ ደግሞ እግራቸው አጠር ያለ ይሆናል። ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ ኦ ሚል ድምፅ አላቸው። ሆ ሎ ሆ ሞ ሶ። እሺ እነዚህ ደግሞ ረ ረ ሰ ሸ ቀ በ ሰ ሰ ረ ሰ ሸ ቀ በ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው። መጀመሪያ ፊደሎች እነዚህን ካወቅን ከዛ በኋላ ቅጽል ከጎን ከእግራቸው ሸፋፋ እግር ማጠረጊያ ነው መሄዱ በጣም ቀላል ነው። 1 እስከ 7 ያሉትን ቅጽላቸውን ማስታወስ ብቻ የሚጠበቅብን ማለት ነው። ረ ሰ ሸ ቀ በ። እሺ ሁለተኛ ፊደሎች ደግሞ ኡ ሚል ድምፅ አላቸው። ሩ ሱ ሹ ቁ ቡ። ይኸው ሩ ሱ ሹ ቁ ቡ። እሺ ቅጽላቸው ከጎን ከጎን ነው ማለት። ሁለተኛ ፊደል ከሆነ ማንኛውም ፊደል አብዛኛው ቅጽሉ ከጎን ይሆናል። ሶስተኛ ፊደሎች ደግሞ እግራቸው ላይ ሸፈፍ ወደ ቀኝ በኩል ሸፈፍ ሸፈፍ ያሉ ሪ ሲ ሺ ቂ ቢ ሪ ሲ ሺ ቂ ቢ። እሺ አራተኛዎች ደግሞ በግራ በኩል እግራቸው አጠር አጠር ያለ ወይም ደግሞ ወደ ግራ ሸፈፍ ያሉ ነው። ባለ ሁለት እግር ከሆኑ አንድ እግራቸው አጠር ይላል። ባለ አንድ እግር ከሆኑ ደግሞ እግራቸው ወደ ግራ በኩል ሸፈፍ ይላል ማለት ነው። ራ ሳ ሻ ቃ ባ። ራ ራ ሳ ሻ ቃ ባ። እሺ አምስተኛ ደግሞ እግራቸው ላይ ምን ይሆናሉ? ቀለበት ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ። እሺ እግራቸው ላይ በቀኝ በኩል እግራቸው ታች ቀለበት ማለት ነው። ስድስተኛ ፊደሎች ደግሞ የተለያየ ቅርጽ ቢኖራቸው ሚል ድምፅ አላቸው ማለት ነው። ር ስ ሽ ቅ ብ ር ስ ሽ ቅ ብ። እሺ ሰባተኛ ፊደሎች ደግሞ ከላይ ቀለበት ወይም ደግሞ ምን እንዳለ እግራቸው በቀኝ በኩል ያጥራል። ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ። እንደዚህ ያደረጋችሁ በቀላሉ መያዝ መለማመድ ትችላላችሁ ማለት ነው። ለምሳሌ እቺ ፊደል ብቻዋን ብታገኟት ወይም ደግሞ ከሌላ ፊደል ጋር ተቀላቅላ ብታገኟት አራተኛ ፊደል ከሸቤት አራተኛ ፊደል እግሯ እንደሚያጥር ካወቃችሁ ሻ ብላችሁ አራተኛ ፊደሎች አ ሚል ድምፅ አላቸው ሻ። እቺ ፊደል ደግሞ ሳ ብላችሁ ለማንበብ አይከብዳችሁም ማለት ነው። ስለዚህ ወደ ታች እያነበባችሁ ትለማመዳላችሁ ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በቦቲም በማንኛውም እናንተ በምትጠቀሙበት ሶሻል ሚዲያ ሀይበሉን ደውሉልን። የምትፈልጉትን ትምህርት በአጭር ጊዜ አቀላጥፋችሁ እንድታነቡ እንድትጽፉ እናስተምራችኋለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።